እንግዲህ ወደ መጣውበት ርዕሰ ጉዳይ ልመለስና ሞት ብርቱ ነው፣ በዘመናት ሁሉ አሸናፊ ነው። ብዙ ጠቢባን፣ ብዙ ኃያላን፣ ብዙ ነገስታት፣ ብዙ አዋቂዎች፣ ብዙ ዝነኞች፣ ብዙ አንቱ የተባሉ ሴሌብሪቲ የሚባሉ በጣም የተፈላሰፉ፣ በጣም የተመራመሩ፣ በጣም ያጠኑ፣ በጣም ብዙ ነገር ያደረጉ አንቱ የተባሉ ጀነራል ልንላቸው እንችላለን። በሰማይ እየበረሩ ሊሆኑ ይችላሉ፣ በምድር የተምዘገዘጉ ሊሆኑ ይችላሉ። እቺ ምድር የቀጠቀጡ ብዙ ኃያላን በዚች ምድር ላይ ነበሩ እንደምትረዱት ማለት ነው። ግን አንዳቸውም ሊያሸንፉት ያልቻለው ሞት የሚባለው ፊት ለፊት ገጠማቸው። ብዙ ሰዎችን የገደሉ ሰዎች ማለት ነው። ራሳቸው ግን ሞትን መግደል አልቻሉም ነበር። ሞት የሚባለው በዘመናት መካከል ብርቱ ሆኖ አንዳቸውም ሊያሸንፉት እስከማይችሉ ድረስ መቃብር በሚባልና ነበር በሚባል ግስ ውስጥ ከቷቸው ነበር። አንዳቸውም ከመቃብር ባሻገር ያላቸውን ስልጣን መጠቀም አልቻሉም። አንዳቸውም ከመቃብር ባሻገር ያላቸውን ዕውቀት መጠቀም አልቻሉም። አንዳቸውም ከመቃብር ባሻገር ያላቸውን ዝና መጠቀም አልቻሉም። አንዳቸውም ከመቃብር ባሻገር ያላቸውን የትኛውም የባካን ከውት በሉት በርካታ ነገር መጠቀም አልቻሉም። ሞት የሚባለው ነገር ያላቸው ነገር በሙሉ ሞኝነት መሆኑን አሳይቷቸዋል። ስለዚህ ህይወት የሚጀምረው ከሞት ነው ብዬ ነው የማስበው። ማርቲን ሃይዲገር እንደሚናገረው የሰው ልጅ ለመሞት የተዘጋጀ ነው ከእናቱ ማህፀን እንደመጣ ብሎ ነው የሚያስበው። እንደዛ እረዳለሁ። ግን በእኛ ሀገር ምንድነው ብዬ ደግሞ ሳስብ ስታቲስቲክስ የሆነ ይመስለኛል፣ የለመድነው ነገር ይመስለኛል። ይሄንን ሳስብ አንድ እናት ነው የሚያስታውሱኝ። አንድ እናት በነበሩበት ማህበረሰብ ውስጥ አንድ ብቸኛ ልጅ ነው ያላቸው። ይሄንንም ልጃቸውን ያገኙት በብዙ ስለት ነው እንደተለመደው እና ከለታት በአንድ ቀን ይሄ የአይናቸው ብሌን ማረፊያ የልባቸው ተስፋ የሆነው ልጃቸው ከለታት በአንድ ቀን ምን እንደነካው አልታወቀም። እንደመጣ ወደ ቤት ውስጥ ራሴን አመመኝ ብሎ በዛው ሄደ። እናትየው መጡና ልጄ የአይኔ ማረፊያ የልቤ ተስፋ ብለው ዳበስ ሲያረጉት ቀዝቅዟል ብለው አገር እያዛው ጎረቤት መጣ። ከተወሰኑ ደቂቃዎች በኋላ ያ ልጅ ተነሳ። በጣም ደስ አላቸው። ወዲያው ሲያዝኑ የነበሩ ሰዎች ወዲያው ደግሞ ደስታ ፊታቸው ላይ ፈካ። ሁሉም ላይ በጣም ደስ ይላል። አይኖቻቸውን ማበስ ጀመሩ። ከተወሰነ ሳምንት በኋላ ይሄው ልጅ ምን እንደሆነ ባያጋጥመው ብቻ ሳይሆን ያጋጠመው ነገር ምስጢሩ ለማናችንም ግልጽ ስላልሆነ በተመሳሳይ ጊዜ በተመሳሳይ ቦታ አሁንም ሞተ። አሁንም አካባቢው ተጠራ። በጣም አብዛኞቹ ከያሉበት መጡና እንደ ትላንትናው ግን አይደለም ያሉት። ምን ሊሆን ይችላል ብለው አሁንም ግን ደንግጠዋል። ግን ከተወሰነ ደቂቃ በኋላ አሁንም ይሄ ልጅ ተነሳ። አስደናቂ ነው። ከሳምንት በኋላ ለሶስተኛ ጊዜ ይሄ ልጅ እንዲሁ ሆነ እና እናትየው አንድያ ልጄን እያሉ ደረታቸውን እየደቁ አገር ቀውጢ ሲያደርጉ የሚገርማችሁ የሰማ ላልሰማ ሲያሰማ እንዲህ ያሉ ጎረቤቶቹ ንግግራቸው ልቤን ይነካዋል። ባክሽ ልማዱ ነው፣ እንደተለመደው ሊነሳ ይችላል ወይ ስንሄድ እኮ እዛ በቃ ከተወሰነ ደቂቃ በኋላ ደግሞ ሊነሳ ይችላል። ያሳስበኛል። እንደዚህ ለምደነው ይሆን ወይ ሞትን? አንድ ነገር ግን መታወቅ አለበት ብዬ የማስበው በዚህ ያላችሁ ሁላችሁም ተረኛ ሟቾች ነው። እያንዳንዳችን በፍልስፍና ውስጥ የሚጠየቁ አሉ። ከየት መጣው፣ ወዴት ነው የሚሄደው፣ በመካከል እንዴት ኑሩ የሚሉ ጥያቄዎችን ይጠየቃሉ። ከየት እንደመጣን አንዳንድ ትንታኔ መስጠት ይቻላል። ልንስማማም ላንስማማበትም እንችላለን። ወዴት እንደምንሄድም አንዳንድ ትንታኔዎችን መስጠት ይቻላል። ፍልስፍናዊ አስተሳሰቦችን፣ ሳይንሳዊ አስተሳሰቦችን፣ የተለያዩ ሃይማኖታዊ አስተሳሰቦችን መስጠት ይቻላል። ልንስማማም ላንስማማበትም እንችላለን። አንድ ግን ልንክድ እስከማንችል ድረስ እውነት የሆነ ነገር ምንድነው ተብሎ ከተጠየቀ ሁላችን ሟቾች ነን። ሟች መሆንን ማወቅ ምናልባት አሁን ላለንበት ነገር የሚገላግል ይመስለኛል። የሚሽርም የሚያሽርም እንደ መፍትሄ እመለከተዋለሁ። ግን ህይወት የሚጀምረው ከመሞት ነው ብዬ አምናለሁ። ለዛ ነው ማርቲን ሉተር ሲናገር ምን ይላል? ለመሞት ያልተዘጋጀ ሰው ለመኖር ሌጂትሜት አይደለም ይላል። አስደናቂ ንግግር ነው። ሶክራቶስ ስለ ሞት ሲያስረዳ እሱም እንደዚህ ነው የሚለው። ምናልባት ሞት ከህይወት ሳይሻል አይቀርም። ምናልባት ሞት ድሪምለስ ስሊፕ ሊሆን ይችላል። አስባችሁ ታውቃላችሁ? ህልም የሌለው ጸጥታ ያለበት እንቅልፍ። ምናልባት ደግሞ ወደ ሌላኛው ዓለም መሻገሪያ አንደኛው መጽሐፍ ሲያልቅ ሁለተኛው መጽሐፍ ሊሆን ይችላል። ምናልባት ፊልሙ አልቆ የመጀመሪያው ፓርት 1 ፓርት 2 ሊጀምር ይችል ይሆናል። ማንም የሚያውቀው የለም ይላል። ሌላኛው ፈላስፋ
በህይወት ካለ ሞትን መፍራት የለብህም ይላል። ለምን ተብሎ ከተጠየቀ ሞትና ህይወት በተመሳሳይ ጊዜና በተመሳሳይ ሰዓት ኮኤግዚስት ማድረግ አይችሉም ይላል። በህይወት ካለ አልሞትክም፣ ከሞትክ ደግሞ በህይወት የለህም ይላል አንደኛው ፈላስፋ። አስደናቂ ነው። ሌላኛው ደግሞ ፈላስፋ እንዲህ ነው የሚለው፣ ሞት ልክ እንደ በርዝዴይ ነው ይላል። በርዝዴይን በጣም ደስ ብሏል ሴሌብሬት የምታደርገው፣ ግራጁዌሽን፣ የጋብቻ፣ ልጅ ስትወልዱ፣ ስትመረቁ፣ ቤት ስትሰሩ፣ መኪና ስትገዙ፣ በርካታ ነገር የሚያስደስት ነገር ሲመጣ በህይወታችሁ ፍስሐ ሲሆን ቤታችሁ በጣም እንደምትደሰቱት ሞትንም እንደዛ ብናየው፣ ስለዚህ ሞትን መፍራት የለብህም ብሎ ያስባል ሰውየው። ብቻ ለማንኛውም እኔ ለመናገር የምመክረው የማስበውም ነገር ወንድሞቼና እህቶቼ እናንተ ሟቾች ናችሁ። ምንም ቢኖራችሁ፣ ዝነኛ ብትሆኑ፣ ስመጥር ብትሆኑ፣ የተማራችሁ ብትሆኑ፣ አክቲቪስት ብትሆኑ፣ ጸሐፊ ብትሆኑ፣ ደራሲ ብትሆኑ፣ ባለስልጣን ብትሆኑ፣ የቤተ ክህነት ሰው ብትሆኑ፣ የቤተ መንግስት ሰው ብትሆኑ፣ በየትኛውም ስፍራ ብትሆኑ ሰው ከሆናችሁ ዘንድ ነግራችኋለሁ፣ ሟቾች ናችሁ። ኢትስ አ ማተር ኦፍ ታይም፣ የጊዜ ጉዳይ ብቻ። ልክ ዩኒቨርሲቲ ካፌ እንደሚጠበቀው አንደኛው ሲገባ አንደኛው እንደሚጠብቀው ልክ እንደዛው የማይጠግቡ በርካታ ነገሮች አሉ ይባላል። አንደኛው ባህር ነው፣ አንደኛው እሳት ነው፣ አንደኛው መሬት ነው። መሬት አይጠግብም። በመሬት እንባላለን። ሰው ለመሬት እንጂ መሬት ለሰው የተሰራ አይመስለኝም። ስለዚህ ሟች መሆናችንን ማወቅ የሚገላግል ይመስለኛል። ምንም ብታካብቱ ከሞት ባሻገር ይዛችሁት አትሄዱ። እሱን ማስታወስ እወዳለሁ። ለዛ ነው ሚሞንቶ ሞሪያ የሚል ሀሳብ የሚኖራችሁ ሌሎቹ ማለት ነው። እንደምታውቁት ነገስታት በድሮ ጊዜ ፊልም ባልነበረበት፣ ፎቶ ባልነበረበት፣ ዩቲዩብ ባልነበረበት፣ ምንም ነገር ባልነበረበት ዘመን በባቢሎን ብትሄዱ፣ በግብጽ ብትሄዱ፣ አሶራውያን ብትሄዱ፣ ሮማውያን ብትመለከቱ፣ ወደ ፈረንሳይ ብትሻገሩ ሞሽን ካሜራ ከመሰራቱ በፊት ሌሎቹም ካሜራዎች ከመገጠማቸውና ከመሰራታቸው በፊት ነገስታቶቻቸው ሁልጊዜም ጥል ስለነበራቸው ከጎረቤት ሀገሮቻቸው ጋር አሸንፈው ሲመጡ በሰረገላቸው ላይ ሲቀመጡ የህዝብ ተሰብስበው በአደባባይ ዌልካም ሲሏቸው ዋው ዋው ጀግና ምናምን እያሉ ሲያጨበጭቡላቸው ባሮቻቸው በሰረገሎቻቸው ጀርባ ላይ ተቀምጠው እንደዚህ ይሏቸው ነበር። ከ10 እና ከ15 ሜትር በኋላ ሚሞንቶ ሞሪያ እያሉ ይነግሯቸው ነበር። ፎቶ ስላልነበረ የምንም ፎቶ ብላችሁ ከጠየቃችሁኝ ከነሱ ቀድሞ የነበረ ሰው ግን ዛሬ የሌለ የሞተ ሰው እንዲያስታውሱ ማለት ነው። ስለዚህ ባሮቻቸው የሚነግሯቸው ሟች ነህ፣ ሪሜምበር፣ ትሞታለህ። ማሸነፍ ጥሩ ነው ግን ትሞታለህ። ድል ማድረግ ጥሩ ነው ግን ትሞታለህ። ንጉስ መሆን ጥሩ ነው ግን ትሞታለህ። እንደዚህ መጨብጨብ በጣም አሪፍ ነው ግን ትሞታለህ። ቤተ መንግስት ውስጥ መኖር በጣም ጥሩ ነው ግን ትሞታለህ። የፈለከውን ነገር መብላትና መድፋትና መደፋት ቢኖርም አንድ ቀን ግን ራስህ ትደፋለህ። ሚሞንቶ ሞሪያ እያሉ ይነግሯቸው ነበር። ከሁሉም ቁም ነገር ግን መረዳት አለብን ብዬ የማስበው ዶክተር ማይልስ በመጽሐፉ ላይ እንደሚናገረው በአንዳንድ ነገሮቹ አልስማማም። ዳይንግ ኢምፒቲ የሚል ሀሳብ አላቸው። በባዶነት መሞት ትልቁ ትራጀዲ ሞት አይደለም፣ ዝም ብሎ መሞት የሚሏቸው ነገሮች አሉ። በምንድን ነው መታሰብ የምትፈልጉት? ሌላኛው ሀሳቤ ነው። የመጀመሪያው ሟች መሆናችንን ማወቅ። አንበላላም እንደዛ ከሆነ፣ አንገፋፋም እንደዛ ከሆነ፣ አናፈናቅልም አንፈናቀልም፣ በቀስታ አንሞትም በቀስታ አንገልም እንደዛ ከሆነ። እንደዛ ነው የማስበው፣ እንደዛ ነው የሚገባኝ። ሁለተኛው ሀሳቤ በምን መታወስ ትፈልጋላችሁ? ጋሽ ሰለሞን ዛሬ እናስታውሳችኋለን። እንደዚህ አይነት ሰዎች የማይኖሩበት ዘመን ግን ይኖራሉ። እመኑኝ፣ የማናስታውሳቸው መታሰቢያቸው አተላ የሚሆን ማለት ነው፣ ተደፍቶ ከትቢያ ጋር እዛው የሚቀር የማይታወሱ ሰዎች፣ የማይታሰቡ ሰዎች ይኖራሉ። መታሰቢያ ማግኘት እንዴት መታደል መሰላችሁ? በምንድን ነው መታወስ የምትፈልጉት? ህይወት በጣም ብርቱ ሰልፍ ነው፣ እውነት ነው፣ ይገባኛል። ግን ሰው 70ም 80ም ከዛም በላይ ቢኖር ከዛ የመጨረሻው ሞት ይባላል። ሞትን ማንም ማሸነፍ አልቻለም፣ ይዘጋዋል በመቃብራችሁ ላይ። በምን መታወስ ትፈልጋላችሁ? በምንድን ነው መታወስ የምትፈልጉት? ሐዋርያው ቅዱስ ጳውሎስ አንዳንዶቻችሁ እንደምታውቁት ሩጫዬን ፈጽሜያለሁ በሚለው ምናልባት መቃብሩ ላይ ቢጻፍ በዚህ ቢታወስ ደስ ይለዋል። ቻርልስ ስፐርጀን የሚባለው ሰውዬ እንደሚናገረው ምናልባት ዮሐንስ መጥምቁ እናንተ እንደምታውቁት ንጉሱን ተው ኖ ስላለው ንጉስም ይፈራው ነበር ተብሎ ይጻፍለት ነበር ብሏል። እናንተ በምን የምትታወሱ ይመስላችኋል? ካለፋችሁ በኋላ ይበጠብጥ ነበር፣ ያስበጠብጥ ነበር፣ ይናገር ነበር፣ ያናግር ነበር፣ ያፈናቅል ነበር፣ ይፈናቀል ነበር፣ በቀስት ይገል ነበር፣ በቀስት ይሞት ነበር።
ዩኒቨርሲቲ ገብቶ ጓደኛውን ገደለው ነው? ዶርሙ ውስጥ እንደዚህ አይነት መሳሪያ ተገኘበት ነው? በምን መታወስ ትፈልጋላችሁ? የዘመንን ትውልድ የትውልድን ዘመን አልፎ መታወስ የምትፈልጉት ነገር ምንድን ነው? እሱ በጣም ኢምፖርታንት ነው። ወደዳችሁም ጠላችሁ ለህይወት ካልሞታችሁ ለመሞት መኖር አትችሉ። ምን ማለቴ ነው? ለዘረኝነት ካልሞታችሁ፣ ለክፋት ካልሞታችሁ፣ ለሌሎች ለምንላቸው ነገሮች ለመገፋፋቱ፣ ለመጠላላቱ፣ ለቦታ ለመሬት ካልሞታችሁ፣ ለቋንቋ ካልሞታችሁ፣ ለሰውነት ካልተነሳችሁ፣ እመኑኝ በመቃብራችሁ ላይ የሚጻፈው እሱ ነው። ያጋፋ ነበር፣ ያላትም ነበር፣ ነገር ተኮር ነበር፣ ያበጣብጥ ነበር፣ ያጋጭ ነበር፣ ያባላ ነበር፣ እሱ ግን ይበላ ነበር ተብሎ ይጻፍላችኋል። ይሄ እውነት እና ይሄንን ሳስብ እኔ እንደዚህ አሰብኩ። ዩቲኒዥያ የሚባል ነገር አለ። እናንተ እንደምታውቁት የግሪክ ቃል ነው። ሜርሲ ኪሊንግ ይሉታል ሐኪሞቹ ወይም ጉድ ዴይዝ እንደሚሉት ነው። በርካታ ዩቲኒዥያ አይነቶች አሉ። በሳይንስ በተለይ በሜዲካል ሳይንስ ውስጥ ያሉ አለመግባባቶች አሉ። አይዲያሊ ቲዮሬቲካሊ ከ1970ዎቹ ወደዚህ በተለይ ማለት ነው አክቲቭ ዩቲኒዥያ፣ ፓሲቭ ዩቲኒዥያ፣ ኢንዳይሬክት ዩቲኒዥያ፣ አሲስትድ ዩቲኒዥያ፣ በርካታ ኢንቮለንተሪ ዩቲኒዥያ፣ ቮለንተሪ ዩቲኒዥያ እያሉ የሚያወራቸው ነገሮች አሉ። ያ ምንድን ነው ብላችሁ ከጠየቃችሁ አንዳንዱ በሐኪሙ የቀጥታ ተሳትፎ ሰውየውን ከመኖር ወደ አለመኖር ማሻገር፣ ሌላኛው በፔሸንቱ ጥያቄ ከመኖር ወደ አለመኖር ማሻገር፣ ሌላኛው ደግሞ ሜንታል ሪታርድ ከሆነ ወይም ደግሞ የአእምሮ ዘግምት ወይም ደግሞ ኮማ ውስጥ ከሆነ ደግሞ በቤተሰቦቹ ወይም በጓደኞቹ በጎ ፈቃደኝነት ማሽኑ እንዲነቀል ወይም የሆነ ነገር እንዲደረግ እኛ ሀገር እንደሌላ አውቃለሁ። እና እነዚህ በጣም አከራካሪ ናቸው በፍልስፍና ውስጥ በተለይ ደግሞ በሜዲካል ኢቲክስ ውስጥ ማለት ነው። እኛ ግን ሰውን ያለ ዩቲኒዥያ ብቻ ሳይሆን በየትኛው ዩቲኒዥያ ነው እየገደልን ያለ ነው የሚል ጥያቄ ያነሳሉ። ይሄ በርካታ ክርክር ነው፣ በርካታ ጥያቄ የሚያነሳል። እና ዝም ብዬ ሳስብ ነገሬን ወደ የቋጨው ነው። አንድ ነገር ነው የማስታውሰው። ለዘመናት ንቢቷ በጣም አስቸጋሪ እንደነበረች አስባለሁ። እና የገባኝ እውነት ምንድን ነው ቁም ነገሩ? የገባኝ ነገር ምንድን ነው ቁም ነገሩ? ንብ ደስ ትለኛለች። የዘርዓ ያዕቆብ ተማሪ ስለሆንኩኝ ዘርዓ ያዕቆብ ሲናገር ከተለያየ ቦታ ላይ መቀመም አለባት ይላል። ስለ እውቀት ሲያወራ እንትን ማለት መቅሰብ አለባት ምናምን። ልክ ነው፣ ከአንድ ቦታ ብቻ አይቀዳም የሚል ሀሳብ እንዳለው ስለምረዳ የሆኑ ሆኖ በዛ ሴንስ አይደለም ይችኛዋ ንብ ማያት ለዘመናት እየወጋች እየገደለች እየወጋች እየገደለች እየወጋች እየገደለች ሞትን ስታስቲክስ ያደረገችው ይመስለኛል። ስለዚህ እኛም እሱን ተረድተን ሞት ስታስቲክስ ቁጥር የሆነብን ይመስለኛል። እኔ ግን ዛሬ ማታ እንደዚህ ልላችሁ እወዳለሁ። ብዙዎች ከኛ በፊት ሞተዋል። ንቧ ዝም ብላ የንብ ያጠኑ ሰዎች እንደሚናገሩት ንብ አንድ ጊዜ ነው የምትነድፈው ይባላል። ባይዘው አንዴ ነው የምትነድፈው፣ አንዴ ነው መርዟን የምትረጨው። ለሁለተኛ ጊዜ ዝም ብላ ጢዝ ብትል ወይኔ ብሎ መፍራት የለብንም አሉ። ለምን ተብሎ ከተጠየቀ ከንብነት ወደ ዝንብነት መታለች አሉ። እንደሱ ነው። ስለዚህ ነገሮችን ሳጠቃልል ህይወት የሚጀምረው ከመሞት ነው።